የመካከለኛው ምስራቅ ቀጠና በከፍተኛ የጦርነት ማዕበል ውስጥ ባለበት በዚህ ወቅት አሜሪካና እስራኤል የኢራንን ጥቃት ለመመከት የሚጠቀሙባቸው የሚሳኤል መከላከያ መሳሪያዎች ወይም ኢንተርሴፕተርስ ወይም የኤር ዲፌንስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ጉዳይ ማለት ነው መነሳት ያለበት ነጥብ እንደሆነ ተገንዝቤያለሁ። ለምንድነው ይሄኛው ጉዳይ መነሳት አለበት የሚለውን ጥያቄ ካነሳችሁ ለምሳሌ አይበለውና እስራኤልና አሜሪካ በጋራ ሆነው ከኢራን ጋር እያከናወኑ ያለው ጦርነት ለመጪዎቹ 6 ወራት ቢቀጥል ወይ ደግሞ 1 ዓመት ቢቀጥል በሌላ ቋንቋ የተራዘመ አይነት ጦርነት ቢሆን ምን አይነት አንድምታ ምን አይነት ቅርጽ ሊኖረው ይችላል የሚለው ጉዳይ መታየትና መታሰብ ስላለበት ነው። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በዓለማችን ላይ እጅግ በጣም ውድ በሆነ ዋጋ የሚሰሩ አንዱን ለመስራት ሚሊዮን ዶላሮችን የሚጠይቁ አይነት ቴክኖሎጂዎች ናቸው። አሁን በዓለማችን ላይ አሉ ከሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች መካከል አሜሪካ የምታመርተው ታህድ እየተባለ የሚጠራ የባላስቲክ ሚሳኤል መቃወሚያ አንዱና ዋነኛው ነው። ታህድ ማለት የባላስቲክ ሚሳኤሎችን ይቃወማል ሲባል በነገራችን ላይ በጣም አስገራሚ ቴክኖሎጂዎች ናቸው። ባላስቲክ ሚሳኤሉ ራሱ አስገራሚ ነው። ባላስቲክ ሚሳኤሉን ለማምከን ወይም ለማክሸፍ የሚጠቀሙበት የታህድ የባላስቲክ ሚሳኤል መቃወሚያ ቴክኖሎጂ ደግሞ ሌላ አስገራሚ ነገር ነው። እንደው ግርታ እንዳይኖር ባላስቲክ ሚሳኤል ስንል ምን ማለት ነው፣ ክሩዝ ሚሳኤል ሲባል ምን ማለት ነው የሚለውን ነገር አጠር ባለ አረፍተ ነገር ልግለጽላችሁ። ባላስቲክ ሚሳኤል ማለት ከተተኮሰ በኋላ መጀመሪያ የሚያከናውነው ወደ ስፔስ ወደ ህዋ ነው የሚጠጋው። እንዲያውም አንዳንዶች ምን ይላሉ፣ ያው ህዋ ላይ ታውቃላችሁ የዓለማችን የእንትን ስቴሽን አለ፣ የዓለም ሀገራት በጋራ በመሆን የሚንቀሳቀሱበት የህዋ ስቴሽን አለ፣ ስፔስ ስቴሽን አለ። ለዛ ቅርብ ሊባል በሚችል ርቀት ውስጥ ድረስ መግባት የሚችል ነው አሁን የባላስቲክ ሚሳኤል ማለት። ወደ ህዋ ውስጥ ከገባ በኋላ እንግዲህ ከራዳር እይታ ውስጥ መከለል ይችላል ማለት ነው። ወደ ህዋ ውስጥ ከገባ በኋላ በከፍተኛ ፍጥነት ሃይፐርሶኒክ ነው። ሃይፐርሶኒክ ማለት ከድምጽ 3 እጥፍ 4 እጥፍ 5 እጥፍ እንደየደረጃቸው ከድምጽ ማለት ነው። እኔ ይህንን ነገር እየተናገርኩኝ እናንተ ከመስማታችሁ በፊት በሚኖር ቅጽበት ነው የሚምዘገዘገው። በዚህ ፍጥነት እየተምዘገዘገ ሄድና ልክ የተለየለት ኢላማው ላይ ሲደርስ ድንገት መጥቶ ተምዘግዝጎ ኢላማውን የሚመታ አይነት ቴክኖሎጂ ነው ባላስቲክ ሚሳኤል። ወደ ህዋ ቀርቦ በህዋ ላይ የሚምዘገዘግ ስፔስ ውስጥ የሚምዘገዘግ አይነት ቴክኖሎጂ ነው። በዋናነት ይህ ቴክኖሎጂ ለምን ይፈለጋል? ከራዳር እይታ ለመሸሸግ፣ ፍጥነቱም ደግሞ በዛው ልክ ከባድ ነው። ይሄ ባላስቲክ ሚሳኤል ነው። ክሩዝ ሚሳኤልስ ምንድናቸው ካላችሁ፣ ክሩዝ ሚሳኤል ደግሞ ለምሳሌ ሲተኮሱ ሁል ጊዜ ለመሬት ቀርብ ሆነው ነው የሚሄዱት፣ ዝቅ በማለት ማለት ነው። ለምሳሌ ውሃው አካባቢ ላይ ከሆነ የሚምዘገዘጉበት አካባቢ ለውሃው ክፍል በቃ የነኩት ሊባል በሚችል መልኩ ከውሃው ጋር ተጠጋግተው ነው